አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ወዶችዬ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንደግዬ ናችሁ ወይ? እንደሰነበታችሁ። ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። እርግጥ ቪዲዮ አሳሳቢ ነው፣ እንዲሁም ደግሞ ከምነግራችሁ በላይ ወዶችዬ ማለት ነው። በተቻላችሁ አቅም ውዶችዬ ከእንደዚህ አይነት ሰዎች እንድትጠቀሙ እንድትርቁ ነው የምነግራችሁ ማለት ነው። የዛሬው መልእክቴ ለሁሉም ነው፣ ለሁሉም ስደተኞች ነው ማለት ነው። ጓደኛም በሉት ዘመድን በሉት ምንም በሉት ሐዋላ ሐውሉልኝ ወይም አሳህውሉልኝ ቤላችሁ እንዳታሳህውሉ ማለት ነው። ቀድሚያ ብሩን ተቀበሉ ውዶችዬ ማለት ነው። ገጠመኝና አሊያም ደግሞ አንድ ማቃት በቅርብ ማቃተቴ ያጋጠማት ልንገራችሁ ማለት ነው። አብራት አንድ ማራ ላይ ይኖራሉ። አንድ ማራ ላይ ሲኖሩ ይግባባሉ። እቺ ማቃተቴ ወልዲያ ቤት ነበረችና ያው አላደር ወልዳችሁ ቤት ተቀመጡ خلاص የመጣሁላ ሄዱ ሁላ የሚጠየቃችሁ ዘመድ ነው የሚመስላችሁ ማለት ነው ወዶችዬ፣ ጓደኛ ነው የሚመስላችሁ። እና ስትመጣ አሲሩን ይዛ ምንን ይዛ ነው አለች የምትመጣውን ዘንድ። ያው እንግዲህ አንድ ማራ ላይ ናቸው ብያቸዋለሁ። የሚኖሩት አበሻ ናቸው። ልጅቷ መዲና እያለው ትባላለች። የመርሳ ልጅ ናት ማለት ነው ወዶችዬ፣ የመርሳ ልጅ ናት። እና ምን ብታረጋት ጥሩ ነው? እና ከመላመድ የተነሳ ይኖራሉ አብረው። በቃ እዛ ትመጣለች። ልጅንም ትስምልኛለች፣ ደስ ይለኛል ያለች እንደዛ ልጅን ትስምልኝ። ልጅን የወደደ ካንጀት ምን ልጅን የጠላ ከምን የሚባል አባባል አለ ማለት ነው። እና እቺ እህታችን ተጠቂቱ ዘይነባ ናት ማለት ነው። ተጎጂቱ ሀባቢ። እና ምን ተከሰተ መሰላችሁ? ከዛ አብረው ሲኖሩ ያው አብረው ሲኖሩ ስላችሁ አንድ ማራ ላይ ነው አብረው የሚኖሩት፣ አንድ ክላስ አይደለም። ተማም ይማራው ነው ዋህድ፣ ያው ጎረቤት ናቸው ማለት ነው። እና እንደዛ ሲሆን ዘይነብ ነው ልጇን ይዛ ተቀመጠች። ያችም ስራ ገባች። ስራ ገብታ ስራ እየሰራች እያለ ዘይነብ ላይ ትደውልና ዘይነብ ወዬ እባክሽን ቤተሰብ ተቸግሮ ነውና 1500 ሪያል አሳውይልኝ መጥቶ ይወስዳል ብላ ትላታለች። እሺ ሰዋቁን ትደውልና ወንድሜ እንደዚህ ተቸግሯታልና ጓደኛዬ መተት ትወስዳለህ ስራ ቦታዋ ሄደህ ነገ ታመጣለህ ሀውል ትለዋለች። እሺ ብሎ ደግሞ እሱ ምስኪን ያን 1500 ሪያል ይሐውላል። ያን 1500 ሪያል እንዲሐውለ በበነጋው ይደውልላትና እሺ ነገና ቶሎ ትለዋለች። ነገ እንመጣ ነው ሲላት ተነጎዳ ምናምን እያለች እሺ በቃ ማትሽ ከሆነ አካውንት ልስጥሽ፣ አካውንት ስጠኝ፣ አካውንት ስጥታ አካውንት ስልኳም ሲደውላት አታነሳም። ምንም አድራሻዋን ጥፍት ማለት ነው ወዶችዬ ታስገባለት ያንን 1500። እሱ መጨረሻ ላይ ማንን ይዛል? ኔውለጅ ዘይነብን አንቺ ነሽና በአንቺ ስም ነውና ይሄ ብር እንዲገባ ያስተረክሽው ነው ያንቺ ያንን 1500 ይላታል። ተመልከቱ እንግዲህ። በነገራችን ላይ ግርፋ እየጠጣ ነው። ግርፋ በጣም መድኃኒት ማለት ነው። ሄዳችሁ ሲመጣ ይወራዋችሁ። ግርፋና ቁንቁወርን ፍጅ አፍቃችሁ ጠጡ። እኔ ወዴም በጣም ነው የሚቆርጠኝ ከምነግራችሁ 3 ቀን ይቆርጠኛል ማለት ነው ብላ እና እንደዛ ታረግና ያች እህታችን እልም አድራሻውን ጥፍትፍት። ከዛም ከኢጃዛ ቤት ጓዟን ይዛ እልም ተመዳም ቤትም የመዳም ቁጥር ሲደውሉ አረግቃውን ይዛ ሄዳ የለም ወይ ሻለች ምን ዘንድ ተስራ ቦታ ምልም ትላለች። የምንኖረው አየር ሶፋ ነበረ። አሁን አድራሻዋን አጥፍታለች ወዶችዬ። በቃ ሊያገኟት አልቻሉም። እና ፎቶዋን እለጥፍላችኋለሁ መጀመሪያ ላይ። ያው እቺ ላይ የምታውቁ መዲና እያሌው የመርሳ ትውልድ ናት። የምንኖረው አየር ሶፋ ነበር ማለት ነው ወዶችዬ። ከኢጃዛ ቤት ለቃ ሌላ እንግዲህ የት እንደሄደች የምናውቀው ታሪክ የለም። እንግዲህ ፈላጊቱ ደግሞ ዘይነብ ናት። ዘይነብ ዝበዳ ተይዛለች ማለት ነው ወዶችዬ። አሁን በቀደም ልጇን የላከችው ሀቂቃ ማለት ነው። ምን በእንትን እንኳን አይደለም የላከችው፣ እንደዚህ 4000 እንኳን እንደዚህ ከፍላ አይደለም የላከችው ማለት ነው። ተቅሪበን ወደ 8000 አካባቢ ሪያል ወስዶባታል። ለምን መሰላችሁ? ያው ኢቃማ ያላችሁ ልጅ ነው ይዛላት ሄደችው። ብዙ ወር ነው ኢቃማ ያላችሁ ይዞ ሲሄዱ፣ ምክንያቱም አሻራ የሚያደርጉት መዲና ስለሆነ በጣም አስቸጋሪ ነበር ማለት ነው ለሷ። እና ውስጥ ለውስጥ የሚጨርሱበት ብዙ ነገሮች አሉ ሀባቢ ማለት ነው በኢቃማ ይዘው ሲሄዱ። እና ይች ልጅ አሁን እኔ ስራ እየሰራሁኝ በወር የልጅን ዕዳ ነው የምከፍለው፣ እንደገና ደግሞ የሱ 1500 አንጫለኝ ከየት አምጥቼ ነው የምሰጠው ብላ ለቀሰች። ወላሂ ስታለቅስ በጣም አሳዘነችኝ።
እኔ የምችለውን አደርጋለሁኝ ብዬ ልብ ላይም ገብተን ነበር። እስቲ እነዛ ማቃቸው ልጆች እስቲ የትም አትሄድም ብለዋል። እንግዲህ ባላ ፍቃድ ያው ይተባበሩናል ብዬ ተስፋ አደርጋለሁ። ተባበሩ። ምንም እንኳን የሀገራችሁ ልጅ ቢሆንም ጥፋት አጥፍታለች ማለት ነው። እህትና ወንድሞቼ የመርሳ ልጆች፣ እኔ የመርሳ ልጆችን በጣም ነው የማከብራቸው። አብራቸው ምኖር ያለሁኝ ደህና ናቸው እስካየኋቸው ድረስ ማለት ነው። ሀቂቃ ማለት ነው። ግብብነት አላቸው፣ ደስ የሚል ጸባይ አላቸው። ማሬዋ ከማለት ውጭ እስካሁን የመጥፎ ነገር አላየሁባቸውም ነበር ማለት ነው። ግን እህታችሁ እንደዚህ ስላደረገች ውዶችዬ ትደብቋታላችሁ ብዬ ተስፋ አላደርግም። ምክንያቱም መጥፎን ነገር ከደበቃችሁ ሌላ መዘዝ ነው ይዞባችሁ የሚመጣው። ነገ ጧት እቺ ሴት ከሌላ ሰው ወስዳ እንደሆነ ማን ያውቃል? ሌላን ሰው በርብራ እንደሆነ ማን ያውቃል? እና በተቻላችሁ አቅም እቺ ልጅ ያያችሁ የሰማችሁ ካላችሁ እባካችሁ ለዚህ ለህፃን ልጅ እናት ስትሉ እባካችሁ እህታችን ያለችበትን አሳውቁን ማለት ነው። ምክንያቱም የሰራችሁ ዳ ትከፍላለች ወይስ እንደገና ደግሞ መልስ አሁንም ለዚህ ለሰዋቅ 1500 እሷ አልተጠቀመችበትን ብር ትክፈል ብላችሁ ነው የምትፈርዱባት? እስቲ ምን ትላላችሁ እናንተ? እሺ እሷስ እሺ በ1500 ነው የማረቻት እንበል። ሌሎቻችን እሳ ስንት አለ ሌቦች 5000 ሪያል 2000 3000 ሪያል 4000 ሪያል አሳውለው የጠፉ አድራሻዎች የሚያጠፉ ብዙ ልጆች ይኖራሉ። በዛ አጋጣሚ ማለት ነው ወንዶች በተቻላችሁ አቅም ተጠንቀቁ። ወላሂ አሁን ብዙ ልጆችን አይቻለሁ ማለት ነው። ብዙ ልጆችን አይቻለሁ ወላሂ በውስጥ ይገቡና በውስጥ ሐዋላ ላሳውል ፈልጌ ነውና ሐዋላ ስንት ነው ምናምን እስቲ ጠይቅልኝ ምናምን ይሏችኋል። እኔ ምን እላችኋለሁ መሰለህ? አላቅም፣ ብር የለኝም፣ ብር ጠይቄ አላቅም። ሐዋላ ነው የምላችሁ ወላሂ ምንንም አትመኑ። ዛሬ የእናት ልጅ ቢሆን ከዳተኛ እየሆነ ነው ማለት ነው። በተቻላችሁ አቅም ብር ሳይሰጧችሁ ሐዋላ እንዳታሳውሉ ማለት ነው። ወላሂ ኢዲያ ነው የምትገቡት። ምክንያቱም አንቺን ነው እንጂ የሚያውቅሽ እሷን አያውቃትም። አንቺን ነው የሚይዘው። ስለዚህ ከአንቺ ነው የጠየሽው። አሁን እኔ ሐዋላ መሐውለው ላይ ሰዋቃች ላይ ደውዬ ይሄን ያክል ብር ሐውል ብለው እኔን የሚይዘው ነገ ጧት እኔ ለማንም ሊሆን ይችላል ማሳውለው፣ ነገር ግን እኔ ነኝ የሚያዘው በዛ በብር ማለት ነው። ወዲያ እንዲያገቡ ተጠንቀቁ። በዚህ በጠፋ ብር፣ በኑሮ ውድነት፣ በጠፋ ስራ ሌላ ዲያ ውስጥ አትግቡ። ወላሂ እውነቴ ነው ወዶችዬ። እኔ ወላሂ ብር ተለለኝ ራስ ጓደኛ ጠይቂ ሲለኝ አልጠይቅም ሐዋላ እኔ የለኝም። ስለዚህ ለምንድነው ጠይቀው ሐዋላ አላቸዋለሁ። ብር ሳይኖረኝ ለምንድነው ጠይቀውላቸዋለሁ? እንግዲህ ማለት ነው እንኳን የሰው ሐውል ድቅርና ማለት ነው። በተቻላችሁ አቅምዶችዬ መዲና እያሌው መርሳ የምታውቁ አየር ሶፋ ውስጥ ነበር የምትኖረው። እንግዲህ እቺ ልጅ የምታውቁ ካላችሁ ፎቶዋን እለጥፍላችኋለሁ። እንደምታሳውቁ ተስፋ አደርጋለሁ። ወዶችዬ እርዱኝ ባካችሁ ለዘይነብ ስትሉ ማለት ነው። ሰላማችሁ ለዚህ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።